ሶሻል ሚዲያ ካለ ከቪትስ ከፍ ያሉ ከኮሮላ ከፍ ያሉ ኤሌክትሪክ መኪና ከ400 ኪሎ ሜትር በላይ በአንድ ቻርጅ መንቀሳቀስ የሚችሉ በ950 ሺህ ብር ብቻ 950 ሺህ ብር ካለ አውሎ ሶስተኛ ላይ ሄደ አግሪመንት አድርገ 950 ሺህ ብር ከፍለ ቀሪውን 950 ሺህ ብር ደግሞ 18 ሺህ ብር ብቻ በየወሩ በመክፈል መንግስት በፈቀደው ሴልስ ክሬዲት በሚባለው ሲስተም እናበድራችኋለን። ይሄ ማለት ወለድ የለውም፣ ከሪባ ነፃ ነው ማለት ነው። ሐራም አይደለም፣ ሰርተ ነው የምትከፍለው። አንድም ብር ጭማሪ የለውም። ይሄ ስልክ 100 ብር ነው ካልኩ 50 ብር ነው ያለኝ ካልከኝ ያንን ቀሪ 50 ብር ወለድ እስካልጨመርኩብህ ድረስ ሪባ አይደለም፣ ወለድ አይደለም። ስለዚህ 950 ሺህ ብር ከፍላችሁ በ950 ሺህ ብሩን ደግሞ 18 ሺህ ብር በየወሩ በመክፈል በ5 ዓመት ዕዳችሁን ትጨርሳላችሁ ማለት ነው። ከእናንተ የሚጠበቀው ኢትዮጵያዊ መሆንና መታወቂያ ብቻ ሊብሬ በስም እንዲሰራልህ እና 950 ሺህ ብር። ይሄን ያለው ሰው ባለመኪና መሆን ይችላል ማለት ነው። ሁለተኛ ተጨማሪ ነገር ደግሞ ልጨምርልህ ወንድሜ፣ ኦሮሚያ ኮርፖሬቲቭ ምቹ የሚባል የብድር ሰርቪስ ከፍቷል። እኔ ከኦሮሚያ ኮርፖሬቲቭ ጋር ምናልባት ከዚህ በኋላ ሰፋፊ ስራዎችን አብረን እንሰራለን። ምንም ስራ የለኝም። ነገር ግን ምቹ የሚባለው ሲስተማቸው በጣም ተመችቶኛል። 18 ሺህ ብሩን በወር ካልቻልክ መክፈል 18 ሺህ ብር ከምቹ መበደር ትችላለህ። ከምቹ ተበድረ ትከፍላለህ ማለት ነው ዕዳህን። በሚቀጥለው ወር ላይ ከምታገኘው ገንዘብ የምቹ ዕዳ ትከፍላለህ፣ የራስህንም ዕዳ ትከፍላለህ ማለት ነው። ቢያንስ በየ2 ወሩ ማከፋፈል ትችላለህ፣ መስራት ትችላለህ ማለት ነው። 950 ሺህ ብር አለ፣ ራይድ ትሰራበታለህ፣ ኮንትራት ትሰራበታለህ። በነገራችን ላይ ኮድ 2 ይቻላል መሰለኝ አላቅም፣ ግን ንግድ ፍቃድ ይፈልጋል ኮድ 3 ለማድረግ። ስለዚህ የእስልምና እምነት ተከታዮች ረመዳን እያላችሁኝ ነው። ረመዳን በቢዋይዲ ነው መስጊድ መሄድ ያለብህ። ወለድ የለውም። እኛ ወለድ ያለው ስራ አንሰራም።